ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው የወጡ እግር ኳስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። የቼልሲ ወሰን ተጫዋች ኮል ፓልመር እና ሬስ ጄምስ ልምምድ መስራት እንደሚጀምሩ አሰልጣኝ ሊያም ሮሲነር አሳውቀዋል። ተጫዋቹ በሳምንቱ መጨረሻ በብሬንትፎርድ ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል ተብሏል። በሌላ በኩል ሮሚዮ ላቪያ ከቡድን ስብስብ ውጭ ሲሆን በግል ልምምድ መጀመሩ አሰልጣኝ አረጋግጧል። የሮሚዮ ላቪያ የማገም ሂደት በጥሩ ሁኔታ እየሄደ ነው። ተሰልጣኙ አናስቸክሎም ጥሩ ሁኔታ ላይ ሲሆን ይመለሳል ብለዋል። ቶተንሃም የፊት መስመር አጥቂው ሪቻርልሰን የሃምስትሪንግ ጉዳት እንዳጋጠመው ይፋ አድርጓል። ይህንም ተከትሎ ሪቻርልሰን እስከ 7 ሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ አረጋግጧል። ፊል ፎደን አሁን ወሳኝ ምዕራፍ ላይ ደርሰናል አለ። የማንቸስተር ሲቲ ተጫዋች ፊል ፎደን የፕሪሚየር ሊጉን ዋንጫ ፉክክር ወሳኝ ምዕራፍ ላይ መድረሱን ተናግሯል። ወሳኙ ምዕራፍ ላይ ገብተን የበለጠ ትኩረት እያደረግን ያለ ነው አርሰናል ላይ ሳይሆን ራሳችን ላይ ያሉን ሁሉም ጨዋታዎች ማሸነፍ አለብን፣ ነጥቦችን የምንጥልበት ጊዜ ላይ አይደለንም ብሏል። ቶኒ ክሮስ በባርሴሎና የዘንድሮ ቻምፒየንስ ሊግ አያሸንፍም አለ። ባርሴሎና በአውሮፓ ማራኪ እግር ኳስ የሚጫወተው ቡድን ነው ያለው ቶኒ ክሮስ፣ ነገር ግን በዚህ ልክ በርካታ አደጋዎችን ይጋፈጣሉ። ላሚን ያማል፣ ፔድሪ፣ ራፊና ጥሩ ጨዋታ ያላሳለፉ ቀን ትንሽ ቡድኑ አሸንፎ ከቻምፒየንስ ሊግ ያሰናበታቸው ይችላል ብሏል። ምባፔ ለሌቫንቴ ጨዋታ ሊደርስ ይችላል ተባለ። ኪሊያን ምባፔ አሁን ከጉዳቱ ሙሉ በሙሉ አለማገቡንም የጉዳት ስሜት እንዳሉ ተዘግቧል። በተጨማሪ በቻምፒየንስ ሊጉ ከሞናኮ ጋር በሚደረጉ ጨዋታ መሰለፉ አጠራጣሪ እንደሆነም ተናግረዋል። አርኔ ስሎት ሙሐመድ ሳላ በመመለሱ ደስተኛ ነኝ አለ። ሳላ ነገ ከግብፅ ጋር ጨዋታ አለበት፣ ከዛ ወደ ክለቡ ይመለሳል። ሊመለስ በመሆኑም በጣም ደስተኛ ነው። ሳላ በግል ክለቡም ሆነ ለክለቡም ለእኔም በግል ወሰን ተጫዋች ነው። ስለዚህ በመለሱ ደስተኛ ነኝ። 15 አጥቂ ቢኖረኝም እንኳን በመመለሱ እደሰታለሁ ብለዋል። ዣቪ አሎንሶ በቅርብ ወደ ስራ ይመልሳል ተብሎ ባይጠበቅም በሪያል ማድሪድ አሳልፎ አሳዛኝ ምዕራፍ ቢኖረውም በአውሮፓ ዙሪያ ያሉ ትልልቅ ክለቦች በክረምቱ አሎንሶ የመውሰድ ፍላጎት አላቸው። አሁንም በአሰልጣኝ ቦታ ላይ እንደ ትልቅ አሰልጣኝ ታይ ክለቦችም አስቀድመም ግንኙነት እያደረጉ ነው ተብሎ ኤርሊንግ ሃላንድ በግልጽ እየተቀመጠ የተለየ እቅድ አለው። በእርግጠኝነት በሆነ ወቅት ሪያል ማድሪድ መቀላቀል ይፈልጋል። የህልም መዳረሻውና የመጨረሻው ግቡ እንደሆነ አድርጎ ይቆጥሯል። ፍሎሬንቲኖ ፔሬዝም የተጫዋቹ ፈላጊ ናቸው ብሏል። ኢንተር ሚላን የሚቀጥሉ ሳምንት ውስጥ የሃካን ካኖጎሎን በክለብ ውስጥ እስከ 2028 ድረስ ውል ለማራዘምና ተጨማሪ 1 ዓመት አማራጭ ለማራዘም ንግግር ለመጀመር ዝግጁ ናቸው ተብሏል። ዩናይትድ በተለይ በፕሪሚየር ሊግ ውስጥ ባሉ የአመራር ልምድ እጥረት ምክንያት ሉዊስ ኤንሪኬን በተመለከተ ቅሬታ አላቸው ተባለ። የፕሪሚየር ሊጉ ልምድ ለአሰልጣኝ ቦታ እጩዎች በሚመለከት በክለቡ ዝርዝር ውስጥ በጣም ከፍተኛ ነው። የፕሪሚየር ሊጉ ልምድ ለአሰልጣኝ ቦታ እጩዎች ሲመጣ በክለቡ ዝርዝር ውስጥ በጣም ከፍተኛ ነው ሲል አሌክስ ክሩዝ ዘግቦታል። አስቶን ቪላ በአሁን ጊዜ በቤሺክታሽ በውሰት ላይ የሚገኘው የሮማን አጥቂ ታሚ አብርሃም ለማስፈረም ተቃርቧል። የ4 ዓመት ተኩል አቅርቦለታል። ነገር ግን በቤሺክታሽ የሚያገኘው ውሰት ዝውውርን በተወሰነ መልኩ ያወሳስበዋል ሲል ታይምስ ስፖርት ዘግቦታል። ኤቨርተን የ33 ዓመቱን አጥቂ ካለም ዊልሰንን ለማስፈረም ፍላጎት አለው። ዊልሰን ከዌስትሃም ጋር ያለውን ውል ለማቆረጥ የተነጋገሩ ነው። ይህም ቶፊዎቹ በነፃ እንዲያገኙት ያስችላቸዋል ሲል ዘ አትሌቲክ ዘግቦታል። ቪኒሲየስ ጁኒየር ከሪያል ማድሪድ የሚለቅ ከሆነ ክለቡ የአርሰናል የክፍ መስመር ጋብሪኤል ማርቲኔሊ ለማስፈረም ይፈልጋል ተባለ። ምንም እንኳን የውሉ የመጨረሻዎቹ 18 ወራት የሚገባው ብራዚላዊ ከፍተኛ ዋጋ ተለጥፎበታል ተብለዋል። የማንቸስተር ሲቲ አጥቂ ኦማር ማርሙሽ በዚህ ወር ለጋላታሳራይ እንደቀረበ የተሰማ ነው። የግብፅ ኢንተርናሽናል ዝውውር ክፍት ነው። ቶተንሃምና አስቶን ቪላም ፍላጎት አሳይተዋል ተብሏል። አልቫሮ አርቤላ በዚህ ውድድር ዘመን የቻምፒየንስ ሊግ ወይም የላሊጋን ዋንጫን ካሸነፈ የክለቡ ሀሳብ በሚቀጥለው ውድድር ዘመን እንዲቀጥለው፣ ነገር ግን እስከ ክረምት ድረስ እንደ ድንገተኛ መፍትሄ አድርገው እየተመለከቱ ነው ተብሎም ኒጎሎ ካንቴ እስከ 2028 ድረስ ፊነርባቼን ለመቀላቀል ተስማምቷል። ማንቸስተር ዩናይትድ የኖቲንግሃም ፎረስት የመሃል ተከላካይ ሙሪሎን የሃሪ ማጓየር መተካ አድርገው እያዩ ነው ተብሏል። አርሰናል የኮሪንቲያሱን አማካይ ተጫዋች ብሬኖ ቢዶን እየተከታተለው ዝውውሩን በተመለከተ አስቀድሞ ንግግር ጀምሯል ተብሏል። ዌስትሃምን ጨምሮ በርካታ የለንደን ክለቦች ስለ ኤታን ንዋነሪ ጥያቄ አቅርቧል። ነገር ግን አርሰናል ተጫዋቹ በዚህ ወር በለንደኑ ክለብ እንደሚቆይ ነግሯቸዋል ሲል ሃንድ ኦፍ አርሰናል ዘግቦታል። ባለፉት 12 ሰዓቶች ትልቅ ወይን ስለተደረገ ማንቸስተር ሲቲ የማርክ ጉሂን ስምምነት ለመጨረስ ተቃርቧል ተብሏል። ቼልሲ በዚህ ክረምት አዲስ አማካይ ተጫዋች መምጣት ይፈልጋሉ። ኖቲንግሃም ፎረስቱን ኤሊዮት አንደርሰን ዋነኛ ኢላማቸው ነው ተብሏል። የፔር ኤሜሊክ ሆጅበርግ ወኪል ሉካ ፑቼኔሊ በጥር ወር ስለሚለቀቀው ክለቡ የወጡ ሪፖርቶችን አጣጥሏል። ፔር 100% በማርሴይ ላይ ያተኩራል። እሱ መቆየት ይፈልጋል። ለማርሴይ የተቻለ ሁሉ ያደርጋልና ሙሉ ትኩረቱ በማርሴይ ፕሮጀክት ላይ ነው። በማርሴይ ልዩ ነገሮችን ማድረግ ይፈልጋል ብሏል። የባየርን ዳይሬክተር ፌኖድ የአንዴ በጣም ጥሩ እድገት ላይ ያለ
በጣም ጥሩ ተጫዋች ነው። አንድ የቡንደስሊጋ ተጫዋች በጥሩ ሁኔታ ላይ ሲጫወት ወይም በጥሩ ሁኔታ ሲያደርግ ከባየርን ጋር ማግኘት የተለመደ ነው። እሱ የላይፕዚግ ተጫዋች ነው። በዚህ ላይ አስተያየት መስጠት አልፈለገም ብለዋል። ቶማስ ቱሄል ለዓለም ዋንጫው ሜሰን ግሪንውድን ለመጥራት ዝግጁ ነው ተብሏል። ከጥቂት ወራት በፊት ቪኒሲየስ ጁኒየር ለሪያል ማድሪድ እንደተናገረው ዣቪ አሎንሶ እዚህ እስካድረስ ውሌን አላድስም ብሎ ነበር። አርሰናል በዚህ ክረምት ለአንቶኒ ጎርደን ዝውውር እየተዘጋጀ እንደሆነ ተሰምቷል። የባየርን ዋና አሰልጣኝ ቪሴንት ካምፓኒ ጀማል ሙሲያላ ምናልባት ለነገ ጨዋታ ዝግጁ ሊሆን ይችላል ብሏል። አንዲ ሮበርትሰን ከሊቨርፑል ጋር የወር ድርድር እየተካሄደ መሆኑን አረጋግጧል። ቶማስ ፍራንክ ኢቢሱማ ከአፍሪካ ዋንጫ ተመልሷል፣ እናም ለጨዋታ ዝግጁ ነው ብሏል። ዊሊያም ሳሊባ ስለ ቪክተር ጊዮጋስ ጠይቆ እንዲህ ሲል ይመልሳል። እሱ ጠንካራ ነው፣ ፈጣን ነው፣ ገቢ ማስቆጠር እድል ሲያገኝ ጎል ያስቆጠረ። የእሱን ጥራት አውቃለሁ፣ ምክንያቱም ባለፈው ዘመን ከእሱ ጋር በተቃራኒ ተጫዋች ነበር፣ ከእሱ ጋር መጫወት በጣም ከባድ ነው ብሏል። አትሌቲኮ ማድሪድ ለሜሰን ግሪንውድ 100 ሚሊዮን ዩሮ ዝውውር እያዘጋጁ ነበረ። ሲሞኔ በዚህ የውድድር ዘመን የከፍተኛ ግብ አስቆጣሪ የሆነውን የማርሲያ አጥቂ ለማዞር የክለቡን ቦርድ እየገፋፋ ነውም ተብሏል። ማንቸስተር ሲቲ ወደ 30 ሚሊዮን ፓውንድ ለማርክ ጉሂ ዝውውር ለክሪስታል ፓላስ ለማቅረብ ተዘጋጅተዋል ብሏል። ተጫዋቹ የ5 ወር ኮንትራት ብቻ በክሪስታል ፓላስ ይቀሯል። ማርክ ጉሂና ማንቸስተር ሲቲ በግል አስቀድሞ ተስማምቷል። በዚህም የግል ስምምነት በዝውውር ላይ ችግር አይፈጥርም ሲል ይህ ዘጋቢ በድጋሚ መረጃውን አውጥቷል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ መልካም ቀን።